ሰላም እንዴት ናችኋለሁኝ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንኳን ወደ ኤልሳ ዩቲዩብ ቻናል በሰላም መጣችሁ። እዚህ ዩቲዩብ ቻናል ላይ ስለ ፀጉር፣ ስለ አንዳንድ ነገር ለሰዎች ይጠቅማል የሚጠቅም መረጃም ሀሳብም ካለኝ ሼር ላደርግበት ነው። የራሴ ዩቲዩብ ቻናል ነው። አበረታቱኝ። እናም ደግሞ ሞር ብዙ ጊዜ የምሰራው ስለ ፀጉር አንዳንድ ነገሮች እና ሀሳብ ካለኝ ሼር ለማድረግ ነው የዩቲዩቡ ራሱ የከፈኩት እና ለዛሬ ይዤላችሁ የመጣሁት እንዴት የአቮካዶ ትሪትመንት ለፀጉራችን እንዴት እናዘጋጃለን ነው። የሚያስፈልጉን አቮካዶ እና ዘይቱን ብቻ ነው፣ ወይንም ደግሞ የወይራ ዘይት በመጠቀም ምርጥ የፀጉር ትሪትመንት እናዘጋጃለን ማለት ነው። አብራችን ቆዩን። ያው አቮካዶን አምጥቼዋለሁ። አቮካዶን እየቆረጥኩት ነው። ውስጡ ያለውን አውጥተን ሁሉንም ማለት ነው እንደ የፀጉራችን መጠን መጠቀም እንችላለን። እኔ ያው ፀጉሬ ብዙ ነው፣ ለምሳሌ 2 ራሱ አይበቃውም እና እነዚህ ከውስጡ ካወጣን በኋላ ጎድጓዳ እቃ ውስጥ እናደርገውና መፍጫ ካለን በመፍጫችን እንፈጨዋለን። መፍጫ ከሌለን ግን በሹካ ራሱ ብንቀጨቅጨው ምንም አይሆንም። ባለን ነገር በቤታችን ውስጥ ራሳችንን ማንከባከብ ማለት ነው። እንደዚህ ደግሞ አቮካዶን ከላዩ ላይ ካነሳን በኋላ ይሄንን ውስጡ ራሱ ልጣጩን ባንጥለው ፊታችን ብንቀባ ሁሉም ይጠቅማል። የማይጠቅም ነገር የለም አሁን ላይ ማለት ነው። እና እኔ ብዙ ጊዜ ፀጉሬን ከመታጠቢ በፊት ወይ አቮካዶ ወይ ሙዝ አንዳንድ ነገሮች ሳልቀባ አልታጠብና ፀጉሬ በጣም ቆንጆና ያማረ ነው። በፊት ያለበትና አሁን ያለበት አንድ አይደለም እና ብዙ ለውጥ አይቼበታለሁ። ተጠቀሙት። ይኸው እንደዚህ አቮካዳችንን ሁሉ ውስጡን ካወጣው በኋላ ባለን ነገር ወደ መፍጫ ማለት ነው። ይኸው ፈጭቼው በመፍጫ ፈጭቼው አዘጋጅቻለሁ። የተፈጨው ላይ ደግሞ ትንሽ ዘይቱን አደርጋለሁ። እዛ አንድ ላይ አደባልቀውና ፀጉሬን ፈትቼ አወጥረውና መቀባት ነው ማለት ነው። ምንም ይሄን ያህል ጊዜ ራሱ አይወስድም። ግን ስራችንን ልንሰራ አሁን ለምሳሌ ቤታችንን እናጸዳዳ ከሆነ ተቀብተን ስራችን ብንሰራ በጣም አሪፍ ነው ማለት ነው። ስንፈጭም አቮካዶአችን ውስጥ ዘይቱን ጨምሮ አሪፍ ነው። ከፈጨንም በኋላም ብንጨምርበት አሪፍ ነው እና እንደዚህ ስራችንን ከቤታችን ውስጥ እየሰራን ፀጉራችንን ተቀብተን ስራችን ስንጨርስ ተጠጥበብ ብለን ፏ ፍንሽ ማለት ይቻላል። በቤታችን ውስጥ ራሳችንን እየጠበቅን ስራችንን መስራት ይቻላል ማለት ነው። እና ይኸው እንደዚህ ፀጉሬ በፊት የት እንዳለና አሁን ላይ ያለበትን እኔ የሆነ ያየሁበት ለውጥ አለ። በፊት ፀጉሬ ትንሽዬ ነው አልልም፣ ግን የሆነ እያንከባከብኩት የሆነ አንዳንድ ትሪትመንቶች ስጠቀም ያመጣው ለውጦች አሉ። ስለዚህ አሁን ይኸው ፀጉሬን ቅድም ፍሪዝ ሆኖ ነበረ። ያው ሰሞኑን የሮዝ ውሃ ተቀብቼ የሆነ ከርሊ ሆኗል ፀጉሬ ራሱ እና እሱን አበጣጠርኩኝ። ያዘጋጀሁትን ትሪትመንት ተቀባው። ይኸው በደንብ ማሳጅ እያደረግን ውስጡን እንደሚበቃን አርግተን መቀባት ማለት ነው። ያው እንደዚህ ከተቀባን በኋላ በደንብ ጫፍ ጫፉ፣ በተለይ ጫፍ ጫፉ ለተጎዳባችሁ ሰዎች በጣም አሪፍ ነው። በደንብ አርግታችሁ ተቀቡት ነው የምለው። ሁሉንም አድርጋችሁ ከተቀባችሁ በኋላ በደንብ አርግታችሁ ፎቶ እነሳለሁ እንዴት ደስ እንደሚል ልክ ቅቤም እንደምቀባ ያህል ነው የሚሰማኝና እንደዚህ ታደርጉላችሁ። በደንብ ማሳጅ አድርጋችሁ በወዲያም ጫፍ ጫፉንም ከኋላም ፀጉራችሁ የሆነ የተጎዳ ቦታ በደንብ አርግታችሁ መቀባት እና ደግሞ እንደዛውም ማሳጅ ማድረግ። ከዛን በፌስታል ባለን ነገር አድርገን በደንብ አድርገን ያለን መቼም የፈጨነውን አንጥለው በደንብ አድርጋችሁ አዋህዳችሁት ትቀባላችሁ ማለት ነው። ከዛም በፌስታል እናስረዋለን። ከዛም በሻሽ አድርገን ስራችንን ሰርተን እስክንጨርስ ራሱ የሆነ ሙቀት እንዲሰጠው በሻሽ
ሻሻችንን ብናስርበት በጣም የበለጠ ደግሞ ልክ ካክስ ውስጥ እንደምንገባው ነው የሚሆነው ማለት ነው። እንደዚህ ይኸው እኔ ሪከርድ ሳረግ አልጨረስኩም ለካ እየተጠባበቅን እና እንደዛ ይሄን ይመስላል። ብዙም ይሄናል የሚከብድ ነገርም አይደለም። ሁሉም ሰው አሁን ላይ የሚሰራ ነው። ያው እኔም ደግሞ የምጠቀመውን ነገር ለሰዎች ሼር ላድርግ የሚለውን ነገር በማሰብ ነው። እንደዚህ ይኸው በፌስታሌ እፍን አደረግኩት። 1 ሰዓትም 2 ሰዓትም አሁን ለምሳሌ እኔ ስራ ቤት ውስጥ ስራ የቤት ውስጥ ስራ እስክጨርስ አደርገዋለሁ። ከዛ በኋላ ነው ታጥቡና ምንም አይሆንም። ምንም ቢቆይም ችግር የለውም ማለት ነው። እና ይሄ እንደዚህ ነው። ይኸው እንደዚህ አፍኜው ወደ ስራ ይኸው ታጥቤ አድርቄው በማድረቂያ መጣሁኝ ተመልሼ ማለት እና በጣም ነው የሚያምረው ፀጉሬ። አሁን ቪዲዮ ላይ ስለሆነ ነው እንጂ እንደዚህ በአካል ሲታይ ራሱ የሆነ ሻይን ደስ የሚል የሆነ ደስ የሚል ፀጉር ይሆናል ማለት ነው። እና ለፀጉራችን ምቾት ራሱ በጣም አሪፍ ነው። አቮካዶ ያው እንደሚታወቀው ብዙ አይነት ጥቅም አለው እና ተጠቀሙት። ለልጆችም ለአዋቂም ይሆናል። እናም ደግሞ ይሄን ይመስላል። ሰብስክራይብ አድርጉ፣ ላይክ ሼር ማድረጉን እንዳትረሱ። አበረታቱኝ ነው የምላችሁ።